ሰላም እንዴት ናችሁ? እንግዲህ ዛሬ በተለየ የዩቲዩብ ስራ ተመልሼ መጥቻለሁ። እሱ ምንድነው ዜድቲ ሞደም እንዴት አድርገን ኮንፊገር ማድረግ እንደምንችል ዛሬ አብረን እናያለን። እንግዲህ እንደ ከዚህ በፊቱ ምንድነው የጎግል መተግበሪያችንን 192.168.1.1 ብለን ከዛ ሎጊን እንላለን። እንደምታዩት ዩዘር ኔም እና ፓስወርድ ይመጣልናል ማለት ነው። ከዛ ፓስወርዱን አድሚን እንለዋለን፣ ዩዘር ኔሙንም አድሚን እንለዋለን ማለት ነው። ከዛ ሎጊን እንላለን። እንግዲህ አሁን የምናየው ይሄ የመጀመሪያ ፔጅ ምንድነው ኮኔክት ሆኖ ያሉት ሞባይሎች ነው ማለት ነው። እነዚህ አሁን እዚህ ጋር የሚያሳዩን ኮኔክት ሆኖ ያሉት ናቸው። እኛውን ኮንፊገር ለማድረግ ስለሆነ ኢንተርኔት ላይ እንገባለን። የፋይበር እቃ ስለሆነ ፓወር ምናምን እዚህ ጋር አለው። ዋን ላይ ገብተን እዚህ ጋር ክሬት ዋን እንላለን ማለት ነው። ክሬት ዋን ካልን በኋላ ያው እነዚህን ስለሞላዋቸው ለምሳሌ ክሬት ዋን ካልን በኋላ እዚህ ጋር ቴስት ነው የምንሰጠዋለን። ቴስት እንላለን። ከዛ ይሄ ራውት ነው የሚሆነው። ሁለት አይነት ሰርቪስ ነው ኢትዮ ቴሌኮም የሚሰጠው፣ አይፒ ታይፕ እና ፒፒኦኢ ፖይንት ቱ ፖይንት ኦቨር ኢንተርኔት የሚባል ሰርቪስ ነው የሚሰጠው። የእናንተ ሰርቪስ ፒፒኦኢ ከሆነ ይሄን ፒፒኦኢ ታደርጋላችሁ፣ አይፒ ከሆነ አይፒ ታደርጋላችሁ ማለት ነው። ፒፒኦኢ ከሆነ ይሄን ፒፒኦኢ ታደርጉና እዚህ ጋር የእናንተን አካውንት ታስገባላችሁ። ለምሳሌ 76576982 ቢሆን ታስገባላችሁ። ፓስወርድ የአካውንታችሁን ፓስወርድ ለምሳሌ እንደዚህ ቢሆን እንደዚህ ታስገባላችሁ። ከዛ ላይ ቪላን የምትለዋን ኢነብል እናደርግና ቪላን 200 ከሆነ 200 እንሞላለን ማለት ነው። አይፒ ከሆነ ዘ ሴም ሺት እዚህ ጋር ያሉት ይሞላሉ። ይሄን አይፒ እናደርገዋለን። ከዛ አይፒ ታይፕ የምትለዋን ዲኤችሲፒ የምትለዋን ስታቲክ እናደርጋለን ማለት ነው። ሶ ስታቲክ ስናደርግ ይሄን ዘ ሴም ስታቲክ ስናደርግ እንደዚህ ማለት ነው። ስታቲክ አደረግን አይፒ አደረግን። አይፒያችንን እዚህ ጋር እንሞላለን 10.151 ብለን 10.89 እናንተን አይፒ ከዛ ሳብኔት ማስክ ትሞላላችሁ። ከዛ ዲፎልት ከዛ ቪላን ትሞሉና አፕላይ ቼንጅ ትላላችሁ። ከዛ ይሄ ያለቀ ማለት ነው። ከዛ ኔክስት ፓስወርድ መቀየር ከፈለጋችሁ ሎካል ኔትወርክ ላይ ትገቡና ሎካል ኔትወርክ ላይ ከገባችሁ በኋላ ደብሊው ላን የሚል ኦፕሽን ይመጣላችኋል። ከደብሊው ላን ደግሞ እዚህ ጋር ደብሊው ላን ኤስኤስአይዲ ኮንፊግሬሽን የሚል ይመጣላችኋል። ሶ እዚህ ጋር ቺን ኤስኤስአይዲ ኔሙን ዜድቲ ብሎ ካለ ወደ ፈለጋችሁበት ትቀይራላችሁ። ፓስወርድ እቺን ፓስወርድም ወደ የምትፈልጉት ቀይራችሁ አፕላይ ቼንጅ ትላላችሁ ማለት ነው። ከዛ ኮንፊግሬሽን እና ፓስወርድ መቀየር ይሄን ይመስላል ማለት ነው የዜድቲ። ሌላ ጥያቄ ካላችሁ መጠየቅ ትችላላችሁ። አመሰግናለሁ።